ዲዛይን ከመስራት በላይ የኛ ሀገር የምህንድስና ትምህርት የሰሩ ሰዎች እኮ ይሄን ዲዛይን ለማምጣት ነው 5 ዓመት 6 ዓመት የሚማሩ። እነዚህ ሰዎች እዛ ሳይደርሱ ከደረሱበት ለምን ነው የምናስገድዳቸው? ከቻለ ዲግሪውን አመጣን እንስጣቸው ለነሱ። ከዚህ በላይ ምን መሰልጠናል? ስልጣኔ በነገራችን ላይ በህግ መመራት ማለት ነው፣ ሌላ አይደለም። ስልጣኔ ማለት አንዴ በወጣ ህግ የህግ አስከባሪውን ሳታይ ህጉን ባህልህ አድርገህ መመራት እሱ ነው እኮ ስልጣኔ። ሌላ ምንም ነገር የለውም። የስልጣኔ ህግ አወጡ ባህላዊ ዳኞቹ፣ ያን ህግ ባህል አደረጉት። በዛ ባህል ህዝቡ ተመራ። ከዚህ በላይ ስልጣኔ ምን አለ? ስልጣኔ እኮ ነው በቃ፣ ሌላ ምንም ትርጉም የለውም ስልጣኔ ማለት። አንድ ሰው ይሄንን አክብሮ ይሄን ያህል ረጅም አንዳንድ ቦታ እስከ 7-8 ኪሎ ሜትር ነው ገጥሞኛል። በጣም በተከታታይ ምንም ሳይቋረጥ መንገድ ላይ ገደል ካልገጠመው ወይ ወንዝ ያው መንደር የሚከፍል ወንዝ ካልገጠመው በስተቀር እሱንም ተከትሎ ይሄድና ረጅም ቦታ ይሄዳል። ይሄንን አክብሮ ቅድም እንደተባለው 150 ዓመት ነው አሉ ይሄው አለ። ይሄን ያህል ጊዜ ሳይቆርጥ ይሄድን ከቆየ እኮ ስልጡን ማህበረሰብ ማለት ነው። ሌላ ምንም እኮ እኛ እኮ ወደዚህ ለመሄድ ነው እየተማርን ያለው። እዚህ ለመድረስ ነው ልጆቻችን እያስተማርን ያለው። እና እኔ እንዳውም እዚህ አካባቢ ያሉትን አመራሮችና እዚህ አካባቢ ያሉ ሽማግሌዎችን ሞቅሰው ይሄን የመሰለ ነገር እንዴት ደብቃችሁ ትይዛላችሁ? ይሄን የመሰለ ነገር ዛሬ እኮ በሰሜን በደቡብ በምዕራብ በምስራቅ ያሉ የገጠር ኮሪደርን የሚያስቡ ሰዎች መጀመሪያ ማየት ያለባቸው ይሄ መጀመሪያ ማየት ያለ ይቻላል ወይ? አዎ ይሄው። ማህበረሰቡ ያውቃል ወይ? አዎ ይሄው። ለዚህ የሚሆን ህግ አለ ወይ? አዎ እዚህ አለ። ለዚህ የሚሆን ባህል አለ ወይ? ይሄው አለ። ይሄ ነገር የኢትዮጵያ ሐሳብ ነው ወይ? አዎ ይሄው። ከዚህ በላይ የት ሊጎበኝ የሚችል ቦታ? እና እኔ ለሚዲያዎች በየገጠሩ ለኮሪደር ኮሪደር ለመስራት ለምትሞክሩ ስራ ኃላፊዎችና ባለሙያዎች ይሄን እዩ። እዚህ ቦታ ጀምሩ። እኔ እንዳውም በመንገድ ላይ ያለፍኩባቸው የመጣቸው ከተሞች ይሄንን ወደ ከተማ ይዘው ባለመሄዳቸው ነው። ይሄንን ወደ ከተሞች መሄድ ነው። የከተሞቻችን መንገዶች ለምን ጠበቡ? ይሄን የመሰለ ባህል እያለ የከተሞቻችን መንገዶች እኮ ከዚህ ቢያንስ መስፋት ነበረባቸው። ካልሆነም ከዚህ መጥበብ አለባቸው። እና እንዴት ነው ከገጠር ወደ ከተማ ስንሄድ ምን ጠበው? ከተሞቻችን ይሰፋሉ ማለት እኮ ነው ባለው ገጠሮቻችን ከተሞቻችን። እና ይሄ ብዙ የፍልስፍና ጥያቄ የሚያስነሳ ብዙ የአሰራር ጥያቄ የሚያስነሳ ነገር ነው። እና እኔ ይሄን የጠበቃችሁ ይሄን የሰራችሁ ይሄን ያስከበራችሁ ሽማግሌዎች እናንተ ናችሁ የሰለጠናችሁት። እኛ መሰልጠን አቅቶን ነው መንገዶቹን ሁሉ ቀንሰን የዋሁን መኪና ማሳለፍ እስኪያቅተን ድረስ ለመንግስት ዳና ያመጣንበት እየገፋን ስንችል ቤቱን ካልቻልን አጥሩን ካልቻልን የሆነውን ነገር እየገፋ መንገድ ላይ አውጥተን ዛሬ አፍርስ አታፍርስ፣ ካሳ ክፈል አትክፈል፣ በዚህ ሂድ በዚያ ሂድ መከራ የታየው ይሄ ስልጣኔ ጠፋ። እና አደራችሁን የሰለጠናችሁት እናንተ ስለሆናችሁ እንደኛ እንሆናለን ብላችሁ መከራ እንዳለ እንደኛ እንሆናለን ብላችሁ እኛን እንደናንተ መሆን ያለ ይሄን ጠብቃችሁ ሂዱ። ለልጆቻችሁ ንገሯቸው ስልጣኔ ይሄ ነው። እኔ እንዲህ አይነት ቦታዎችን ያየሁት ስዊዘርላንድ ከተሙ የገጠር ከተሞች ናቸው። እንደዚህ በጣም ሰፊ ጎዳና አላቸው፣ በኋላ ሜዳ አላቸው፣ ከፊታቸው እንደዚህ ሰፋፊ ያላቸው። ብዙ የአውሮፓ አገሮች ያላየው የከተማ እንትን። የስዊዘርላንድ ግን የገጠር ስልጣኔያቸው ልክ እንደዚህ ነው። እና እዛ ለመሄድ እናንተ እኮ እዛ ደርሳችኋል ወይም እነሱ ከእናንተ ተከትለዋል። እኛ ወዴት እንሄድ እንችላለን ከዚህ የተሻለ ስልጣኔ ውስጥ? እና እዚህ ያላችሁ ወጣቶች፣ እዚህ ያላችሁ ባለድርሻ አካላት ይሄ ትልቅ ስልጣኔ እኛ ይህን መማር መቻል አለብን። የዞኑ ወረዳው፣ ክልሉ፣ ሌሎች ክልሎች፣ ሌሎች ወገኖች መጥተው እዚህ እንዲያዩ፣ የምህንድስና ሰዎችም ከዚህ መጥተው እንዲያዩ እንዲህ አይነት ጎዳናዎች መሰራት እንደሚችሉ የግድ የሆነ እዚህ እኮ ትራክተር የመጣ አይመስለኝም። እኔ አሰራሩን ሳየው ገዛ አይደለም። የሆነ ግሪደር አላስፈልጋችሁ፣ የሆነ ዶዘርም አላስፈልጋችሁ፣ የሆነ ነገር ማድረግም አለ። ባህልና ስርዓት ብቻ ነው የዘረጋችሁ። ይሄንን ሌሎቻችን መቅሰም አለብን፣ መውሰድ አለ። ሌሎች መጥተው እንዲያውት አድርጉ፣ ንገሯቸው። መጥተው እንዲያው እንንገር፣ ሁላችንም መጥተው እንዲያው መጥቶ እንዲህ እንደሚቻል በገጠር ውስጥ እንዲህ አይነት ያማረ ነገር መስራት እንደሚቻልና ባህል እንደሆነ መንገርም
ማሳየትም አለብንና ይሄን የጠበቃችሁ የአካባቢው ሰዎች ይሄንን ደግሞ የተንከባከባችሁ ወጣቶች አባቶቻችን እሴት ነው ብላችሁ እናንተ ትመሰግናላችሁ። ስላየሁት በጣም ደስ ብሎኛል።